አህመድ ማለት የኢማሙ ሻፊዒ ተማሪ ናቸው። 1 ሚሊዮን ሐዲስ የሐፈዙ ናቸው ኢማሙ አህመድ። ሐታ እንዳውም ሐዲስን ይጠይቋቸው ነበር ኢማሙ ሻፊዒ ማለት ነው። ከዛም በኋላ በእንግድነት ሄዱና ኢማሙ ሻፊዒ ማለት እንግዲህ ኢማሙል ዓለም ናቸው፣ የዓለም ኢማም ናቸው። እንደ ቀላል የሚታዩ አይደሉም። ሲሄዱ እራትም በደንብ አድርገው በሉ። አዳር ደግሞ ሌሊት ይሰግዳሉ ብለው ሲጠብቋቸው ደግሞ ሳይሰግዱ አደሩ። ከዛ በኋላ ልጃቸው ከሄዱ በኋላ ማታ ያመጣኸው እንግዳ ምን አይነት እንግዳ ነው? ምግብም እንደዛ አድርጎ በላ። ከዛ ደግሞ አዳሩንም ሳይሰግድ አደረ። ምንድን ነው? ከዛ በኋላ እሺ ጠይቅልሻለሁ አሉና ኢማሙ አህመድ ሂደው ጠየቁ። ማታም እራት በደንብ አድርገው በልተዋል። ወከዛሊከ እንደዚህም አዳሩን ደግሞ ዚክር እያደረግኩ እየሰገድኩ ታድራለሁ ሲባል ምንድን ነው ማለት ነው? ያኒ እንትን አድርገው ነው እንደዚህም ተኝተው ነው ያደርኩት። ደግሞ የሚገርመው ተኝተዋል ብለን እኛ ሱቢ ደግሞ ሲሰግዱ ውዱ አላደረጉም ነበር። ውዱ ታደርጋለሁ ብለን ውዱ ያለ ውዱ ሰገድኩ ተኝተዋል ማለት። ከዛም መጨረሻ ላይ እንደዛ አድርጌ የበላሁበት ምክንያት ሐላል የሆነን ገንዘብ ስላገኘሁ ነው አሉ። ያኒ ከአንቱ ቤት በላሁ ማለት ሐላል የሆነ ምግብ ነው። ስለዚህ አላህ Subhanahu Wa Ta'ala ደግሞ ሐላል እንድንበላ አዞናል አሉ። በሁለተኛ ደረጃ ደግሞ ሳልሰግድ ያደርኩበት ምክንያት እንደዚህም ደግሞ ስለ አንዲት መስአላ በሕስ እያደረግኩ ነበረ። ወደ 60 ወይም 80 መስአላ ነጥቦችን አካባቢ ነው ያወጡት። ስለዛ በሕስ እያደረግኩ ስለነበር ጊዜ የለኝም። አንዲት መስአላ እስቲንባጥ ማድረግ ይበልጣል 2 ረካዓ ሶላት ከመስገድ። ግልጽ ነው አይደለ? ሱብሂ ደግሞ ያለ ውዱ የሰገድኩት መጀመሪያ ውዱ አልፈታሁም አልተኛሁማ። ይህንን ብለው መለሱላቸው። እና ዑለማዎች ምን ያክል ምን እንደሚያደርጉ ማለት ነው ጥረት እንደሚያደርጉ። ይህንን ደግሞ ተኽሪጅ ለማድረግ አሁን ኢማም ኢብኑ ዑሰይሚን ብዙ ጊዜ ተፍሲራቸው ላይ ምናቸው ላይ የሚያወጡት ፋይዳ የሚገርም ፋይዳ ነው። ግን ኡሱልን መረዳት ወከዛሊከ ኡሱልን መገንዘብ ከዚህ ይቀድማል እያሉ ነው። አሁንን አላ ፋህሚ በመረዳት ላይና ወከዛሊከ በመገንዘብ ላይ የሚያግዘው ነገር ያስፈልገዋል። ወተኽሪጅ መስአላዎችን መዞ በማውጣት ላይ የሚያግዘው ነገር አላ ትልከል ኡሱል በእነዚህ መሰረቶች ላይ ሊየኩነ ዒልሙሁ እውቀቱ እንዲሆን ነው። መብንየን አላ ኡሰሲን ቀውያ ጠንካራ በሆነ ወጋግራ ጠንካራ በሆነ መሰረት ላይ የተመሰረተ ላይ መላ ሰጥህይ እንዳይሆን እውቀቱ ማለት ነው። ግልጽ ነው አይደል? ኡሱልን መማር የሚጠቅመው ኡሱልን ማወቅ የሚያስፈልገው ስናውቅ ሰርስረን እንድናውቅ ነው ማለት ነው። ሊየኩነ ዒልሙሁ ምን እንዲሆን ነው? እውቀቱ እንዲሆን ነው። መብንየን መሰረት ያደረገ እንዲሆን አላ ኡሰሲን በመሰረቶች ላይ ቀውያ ጠንካራ በሆኑ መሰረቶች ላይ የተመሰረተ እንዲሆን ምንድን ነው ማለት ነው? ያኒ መሰረቶችን ኡሱሎችን መረዳት ያስፈልጋል። ወደ ዓኢማ እንደዚህም ደግሞ ምን ማለት ነው? ወደ ዓኢማ ራሲኸቲን የሰረጹ በሆኑ ወጋግራዎች ላይ የተመሰረተ እንዲሆን በደንብ አድርገህ ወጋግራውን ስትቀብረው ስትተክለው ራቅ አድርገህ ከተከልከው የሚነቀንቀው አካል የለም። ዒልምም ላይ እንደዛ ነው ማለት ነው። ይህን ያለው ወደ ዓኢማ ያኒ በወጋግራዎችም ላይ የተመሰረተ እንዲሆን ነው። ራሲኸቲን በሰረጹና ጠልቀው በገቡ በሆኑ ወጋግራዎች ላይ የሰረጸ የተመሰረተ እውቀት እንዲሆን ነው። ወቀድ ቂለ እንዳውም እንደዚህ ተብሏል። መን ሑሪመል ኡሱለ ሑሪመል ውሱለ ኡሱልን የተነፈገ ሰው መሰረትን የተነፈገ ሰው መድረስን ተነፍጓል። አንድ ሰው መሰረትን ካልተረዳ ወከዛሊከ ኡሱል ካልገባው በቃ አይገባውም ማለት ነው። ግልጽ ነው አይደል? አይገባውም ማለት እኮ ነው። መድረስ አልቻለም ማለት የፈለገውን አያገኝም። መቀለች ነበር የሚፈልገው አይቀልችም። እዛው ካልነበት ነው የሚሆነው ማለት ነው። መን ሑሪመል ኡሱለ መሰረቶችን የተነፈገ ኡሱል ያልገባው የሆነ አካል ሑሪመል ውሱለ መድረስንም ተነፍጓል። ወከዛሊከ ወደ ፈለገውን መድረስ አይችልም ተብሏል። ትክክለኛ አባባል ነው ይላሉ። ወሚን አጅሊ ፉኑኒል ዒልም ወሚን አጀሊ ፉኑኒል ዒልም እንደዚሁም ከዕልም ሙያዎች ከዕልም ዲፓርትመንቶች ትልቁና ዋናው ይላሉ በል ሁወ አጀሉሃ ኧረ በጣም እንደዚህም ታላቅ የሚባለው ወአሽረፉሃ የተከበረ የሚባለው ዒልሙ ተፍሲር የተፍሲር እውቀት ነው። የተፍሲርን እውቀት ምንም የሚያደርግ የለም የሚበልጥ የለም። ሊአነሁ ወሕዩላህ ምክንያቱም የአላህ Subhanahu Wa Ta'ala ወሕይ ነዋ። በቃ ከእውቀቶች ሁሉ አለል ኢጥላቅ የሚበልጠው ምንድን ነው? ያኒ ተፍሲር ነው ማለት ነው። ለፍዙን ከመረዳት በመቀጠል ትርጉሙን መረዳት። ወሚን አጀሊ ፉኑኒል ዒልም ከእውቀት ሙያዎች ውስጥ እጅግ በጣም በታላቅነት የሚታወቀው አሁን ወሚን ስትሉ ባዕድን ነው የሚያስጠቁመው። ወሚን አጀሊ ፉኑኒል ዒልም ማለት ያኒ ከእውቀት ሙያዎች ውስጥ ይመደባል። በል አረንዳውም አሉና አጀሉሃ አለል ኢጥላቅ ማለት ነው። የቀድሙ ከፊል አድርገን ባዕድ ነበር የተነገርነው አይደል እንዴ? ሚን ባዕድ እንደማለት እኮ ነው። ሚን ተብዒድያ ናት። ያኒ ምንድነው? ወሚን አጀሊ ፉኑኒል ዒልም ያኒ ከምን ማለት ነው? ከሙያ ወይም ደግሞ ከእውቀት ሙያዎች ውስጥ ይመደባል የሚል ነገር ነበር የመጀመሪያው። በል ብለው ሲያመጡ ደግሞ በኢጥላቅ ታላቅ አደረጉት ማለት ነው። ግልጽ ነው አይደል? በል ይልቁንም አጀሉሃ ወከዛሊከ በገደብ የለሽነት መልኩ በታላቅነት የሚታወቀው ወአሽረፉሃ የተከበረ በመሆን የሚታወቀው ዒልሙ ተፍሲር የተፍሲር እውቀት ነው። አለዚ ያ የተፍሲር እውቀት ሁወ ተብይኑ መዓኒ ከላሚላህ የአላህ Subhanahu Wa Ta'ala ንግግር
የሚያብራራና የሚገልጽ የሆነ ማለት ነው። ተቢን ማለት መግለጽ ማብራራት የሆነ ማለት ነው። አለዚ ያ ዒልም ተፍሲር የተፍሲር እውቀት ብሎ ማለት አለዚ ያ ነው هو ተቢኑ ማብራራትና መግለጽ መዓኒ ከላሚላህ የአላህ ስብሓነሁ ወተዓላን የልዑሉን ጌታ ንግግር ትርጉሞች ማብራራትና ለሰዎች መግለጽ ማለት ነው። ወቀድ ወضع አህሉ ልዕልሚ የእውቀት ሊቃውንቶች አስቀምጠዋል ኡሱለን መሰረቶችን አስቀምጠዋል። ከማ ወضዑ ሊዕልም ልሐዲስ ልክ እንደዚህም ለሐዲስ እውቀት እንዳስቀመጡት ሁሉ ኡሱለን መሰረቶችን እንዳስቀመጡት ወለዕልም ልፊቅህ ኡሱላ ለፊቅህ እውቀትን መሰረትን እንዳስቀመጡት ለተፍሲር እውቀትን ምንን አስቀምጠዋል? ተፍሲር እንደዚሁም ደግሞ ኡሱልን አስቀምጠዋል። ወቀድ ወضع አህሉ ልዕልሚ የእውቀት ሊቃውንቶች አስቀምጠዋል ኡሱለን መሰረቶችን ለምን ለተፍሲር ከማ ወضዑ ሊዕልም ልሐዲስ ለሐዲስ እውቀት እንዳስቀመጡት ሁሉ ወከዛሊከ ኡሱለን መሰረቶችን ወለዕልም ልፊቅህ ኡሱላ ለፊቅህ እውቀትም መሰረት እንዳስቀመጡት ሁሉ እንደዚህም ደግሞ ለተፍሲር እውቀትም መሰረቶችን አስቀምጠዋል ትላላችሁ። ወቀድ ኩንቱ በእርግጥም ነበርኩኝ ይላሉ ሼክ እብን ዑሰይሚን ረሕመቱላሂ ዐለይህ ሚን ሀዘል ዒልም ከዚህ እውቀት ላይ ነበርኩኝ አሉ። ወከዛሊከ ወቀድ ኩንቱ ነበርኩኝ ከተብቱ ጽፌ ነበር አዘጋጅቼ ነበር ሚን ሀዘል ዒልሚ ከዚህ እውቀት ያኒ ከምን ማለት ነው? ከዒልም አልኡሱል ማለት ነው። እንደዚህም ደግሞ ከመሰረቱ እውቀቶች ምን አድርጌ ነበረ ማለት ነው? አስቀምጬ ነበር ማተየሰረ የተግራራልኝን ያክል ሊጡላቢ ልመዓሂድ ልዕልሚየት ፊ ጃሚዓት ልኢማም ሙሐመድ ብን ስዑድ አልኢስላሚያ ለነዛ ተማሪዎች ምንን አዘጋጅቼ ነበረ? ያኒ ዒልም አልኡሱልን አዘጋጅቼ ነበር አሉ። ወቀድ ኩንቱ ከተብቱ ጽፌ ነበር ሚን ሀዘል ዒልሚ ከዚህ እውቀት ማተየሰረ የተግራራልኝን ያክል ሊጡላቢ ልመዓሂድ ለኮሌጅ ተማሪዎች አልዕልሚያ ለእውቀት ኮሌጅ ተማሪዎች አዘጋጅቼ ነበረ ፊ ጃሚዓት ልኢማም የታላቁ ኢማም ዩኒቨርሲቲ ላይ ማለት ነው ሙሐመድ ብን ስዑድ አልኢስላሚያ ኢስላማዊ የሆነው ያኒ የሙሐመድ ብን ስዑድ ጃሚዓ ላይ የእሱ ዩኒቨርሲቲ ውስጥ ማለት ነው። ያኒ ለምኖች ማለት ነው ለኮሌጅ ተማሪዎች አብሮ የሚሰጥ እንደ ሳብጀክት ማለት ነው የተለያዩ ሙያዎች አብሮ እንደሚሰጠው ዒልም አልኡሱልም አብሮ እንዲሰጥ አዘጋጅቼላቸው ነበረ። አሁን ደግሞ ሰፋ ባለመልኩ አዘጋጀሁት እያሉ ነው። ይሄ ግልጽ ነው አይደለ? ጃሚዓቱል ኢማም ሙሐመድ ብን ስዑድ የሚባለው ትልቅ የሆነ ጃሚዓ ነው። ግልጽ ነው አይደለ? ብዙዎቹ እንደዚሁም ዑለማዎች የወጡበት የሆነ ምንድን ነው ማለት ነው ዩኒቨርሲቲ ነው ማለት ነው። እና እዛ ዩኒቨርሲቲ ውስጥ ለኮሌጅ ተማሪዎች ከዚህ እውቀት አዘጋጅቼ ነበረ ሊጡላቢ ልመዓሂድ ልዕልሚያ ማለትም ማለት ነው ለእውቀት ኮሌጅ ተማሪዎች ፊ ጃሚዓት ልኢማሚ የኢማሙ እንደዚህም ደግሞ ምን ላይ ማለት ነው እንደዚህም ዩኒቨርሲቲ ውስጥ ማለት ነው ሙሐመድ ብን ስዑድ አልኢስላሚያ ኢስላማዊ የሆነው የሙሐመድ ብን ስዑድ ዩኒቨርሲቲ ውስጥ ያኒ ለኮሌጅ ተማሪዎች ምንን አስቀምጬ ነበረ? ዒልም አልኡሱልን አስቀምጬ ነበር። ከዛም ፈጠለበ ሚኒ ከኔ ፈለገ ባዕዱ ናሲ ከፊል ሰዎች ከኔ ፈለጉ ማለት ነው አን ኡፍሪደሃ እንድነጥላት ራሷን የቻለች ብቸኛ እንዳደርጋት ፊ ሪሳለቲን በሪሳላ ማለት ነው በሪሳላ ኪታብ ሪሳላ የሚሏቸው ኪታብ ያኔ እስከ 50 ወረቀት የያዘ የሆነውን ኪታብ ሪሳላ ይሉታል። እስከ 50 ከዛ በላይ ያለውን ደግሞ ሙጀለድ ይባላል። ግልጽ ማለት ወፍራም የሆነውን ማለት ነው። እነዚህ አሁን በራሪ ሪሳላዎች ነው የሚሏቸው ማለት ነው። እንደዛ እንዳደርጋት ያኒ ጠየቀኝ እያሉ ነው። ፈጠለበ ሚኒ ከኔ ፈለጉ ባዕዱ ናሲ ከፊል ሰዎች አን ኡፍሪደሃ ምን እንዳደርጋት እንድነጥላት ብቸኛ እንዳደርጋት ፊ ሪሳለቲን ያኒ በሪሳላ ማለት ነው በእንደዚህ አይነት ኪታብ ማለት ነው። ሊየኩነ ዛሊከ ይህ እንዲሆን የቱ ይህ ዒልም አልኡሱል ማለት ነው አይሰራ ምን እንዲሆን ማለት ነው አይሰሩ ያኒ ቀላል እንዲሆን ወከዛሊከ እንደዚህም ደግሞ አጅመዑ ሰብሰብ ያደረገ እንዲሆን ፈአጀብቱ እኔም እሻልኩት ኢላ ዛሊከ ወደዛ ወደ ፈለገው ነገር እሻልኩትና ምን አደረኳት ማለት ነው በሪሳላ መልኩ አዘጋጀዋል። ወአስአሉላህ ተዓላ ልዑሉን ጌታችንን አላህን እለምነዋለሁኝ ምን እንዲያደርግ አየንፈዐ ቢሃ በዚች ኪታብ ተማሪዎችን እንዲጠቅምልኝ ምን አደርጋለሁኝ እለምነዋለሁ እጠይቀዋለሁኝ ይላሉ። የቀራትን ሁሉ የሞጠላትን ሁሉ እንዲጠቅምልኝ ማለት ነው። ወየተለኸሱ ዛሊከ ይህም ዒልም አልኡሱል ያለው ወይም ደግሞ እዚች ኪታብ ላይ ያለው ይጨመቃል ፊማ የእቲ ወደፊት የሚመጣው ተጨምቆ ይቀርባል ማለት ነው። ወደፊት በሚመጣው ወየተለኸሱ ዛሊከ ማለት ይህ የምን ማለት ነው ያኒ የመሰረቶች እውቀት ዒልም አልኡሱል በመባል የሚታወቀው ተጨምቆ ይቀርባል ፊማ የእቲ ወደፊት በሚመጣው ማለት ነው። ልክ እንደ ፊረስ አድርገው አዘጋጅተውታል። አንደኛ አልቁርአኑል ከሪም ያኒ የተከበረው የሆነውን ቁርአን እሱም በተመለከተ ዳሰሳ ይደረጋል። ቁርአን አልከሪም አንደኛ መታ ነዘለ አልቁርአን ቁርአን መቼ እንደወረደ አለ ነቢይ ሰለላሁ ዐለይሂ ወሰለም በነቢዩ ዐለይሂ ሰላቱ ወሰላም ላይ መቼ እንደወረደ ዳሰሳ ይደረጋል። ወመን ነዘለ ብሂ ዐለይሂ ሚነል መላኢካ ከመላእክቶችስ ለነቢዩ ዐለይሂ ሰላቱ ወሰላም ይዞላቸው የወረደው መላኢካ ማን ነው? ይህንንም ዳሰሳ እናደርጋለን። አንደኛ መታ ነዘለ አልቁርአኑ ቁርአን መቼ እንደወረደ አለ ነቢይ ሰለላሁ ዐለይሂ ወሰለም በነቢዩ ዐለይሂ ሰላቱ ወሰላም ላይ መቼ እንደተወረደ እናያለን። ሁለተኛ ወመን ነዘለ ብሂ ይዞትስ የወረደው ማን ነው?
አለይህ በነቢዩ ላይ ሚነል መላኢከቲ ከመላእክቶች ይዞላቸው የወረደው ቁርአንን ማን ነው የሚለውን እንመለከታለን። ሁለተኛ አወሉ ማ ነዘለ ሚነል ቁርአን ከቁርአን ለመጀመሪያ ጊዜ የወረደው ማን ነው? እሱንም እናያለን። አሁን አይመለስም። እሺ ወደፊት ነው። አወሉ ማ ነዘለ ሚነል ቁርአን ከቁርአን ለመጀመሪያ ጊዜ የወረደው ማን እንደሆነ እናያለን። ሶስተኛ ኑዙሉል ቁርአን ዐላ ነውዐይን ቁርአን በሁለት አይነት መልኩ እንደወረደ እናያለን። እሱም ምንድነው? ሰበብይን ወብትዳኢይን። ምንድነው? ሰበብይን በምክንያት የወረዳለ፣ ወብትዳኢይን ያለ ምክንያት የወረዳለ። እሱንም እናያለን። ግልጽ ነው አይደለ? አንዳንድ ቦታ ላይ ሰበቡ ኑዙል ሀዚሂል አያ ይህች አንቀጽ የወረደችበት ምክንያት፣ ሰበቡ ኑዙል ሀዚሂ ሱራ ይህች ምዕራፍ የወረደችበት ምክንያት እየተባለ ይነገራል። አንዳንድ ጊዜ ደግሞ ያለ ምክንያት። እዚህ አይነት ነው ያለው። ኑዙሉል ቁርአን የቁርአን አወራረድ ዐላ ነውዐይኒ በሁለት አይነት እንደሆነ እናያለን። ሰበብይን ምክንያታዊና ወከዛሊከ እንደዚህም ደግሞ ወብትዳኢይን ያለ ምክንያት የወረደ መሆኑን እናያለን። አራተኛ አልቁርአኑ ቁርአን መክዩን ወመደንይ መካ ላይ የወረደና እንደዚህም ደግሞ መዲና ላይ የወረደ ነው። ወከዛሊከ የወረደ እንደሆነም እናያለን። ወበያኑል ሒክመቲ ሚን ኑዙሊሂ ሙፈረቃ ቁርአን ለምን በአንድ ጊዜ አልወረደም? ለምንድን ነው ተለያይቶ ተነጣጥሎ በተናጠል የወረደው? ሒክማው ጥበቡ ለምንድን ነው የሚለው እናያለን። ግልጽ ነው አይደል? ሙሽሪኮችም ያቀረቡት ጥያቄ ነው፣ ግን ተመልሶላቸዋል። ስለዚህ ለምን በአንድ ጊዜ አይወርድም ነበር? ለምን ቀስ በቀስ ወረደ የሚለውም ይታያል ማለት ነው። ግልጽ ነው። እንድንናፍቅ እኮ ነው። እንደዚህ ከሆነ በቃ ቁርአን ዛሬ የወረደበትን አየን፣ ነገ ደግሞ ማን እንዳወረደው ወከዛሊከ እንደዚህም ደግሞ ለመጀመሪያ ጊዜ የወረደው ማን የሚለውን ተሽዊቅ ይባላል። ይሄ ማስናፈቅ ማለት ነው። ግልጽ ነው አይደል? ማስናፈቅ። ይሄ ከሆነ ይችኛዋ እንዳታመልጠን ብለን ትኩረት እንድናደርግ ማለት ነው። አልቁርአኑ ቁርአን መክዩን ወመደንዩን ምንና ምን ነው ማለት ነው? መካ ላይ የወረደና መዲና ላይ የወረደ ነው። እና ወበያኑል ሒክመቲ ሒክማ ውስጥ ጥበቡስ ምንድን ነው? ሚን ኑዙሊሂ ሙፈረቃ ተለያይቶ በተናጠል ሲወርድ ለምንድን ነው በዚህ መልኩ የወረደው? እና ደግሞ ተርቲቡል ቁርአን የቁርአንን ቅደም ተከተልን በተመለከተ ይህንንም እናያለን ማለት ነው። አምስተኛ ኪታበቱል ቁርአን የቁርአን አጻጻፍ እንዴት እንደተጻፈ ወሒፍዞ እንዴት እንደተሸመደደ ፊ ዐህዲ ነቢይ ሰለላሁ ዐለይሂ ወሰለም በነቢዩ ዐለይሂ ሰላቱ ወሰላም ዘመን ቁርአን እንዴት ሊጻፍ ቻለ፣ እንዴትስ ሊሸመደድ ቻለ የሚለውን እናያለን። ስድስተኛ ጀምዑል ቁርአን የቁርአንን አሰባሰብ በተመለከተ ፊ ዐህዲ አቢ በክር ወዑስማን ረዲየላሁ ዐንሁማ አላህ መልካም ስራቸውን ወደድላቸውና በአቡበክርና በዑስማን ዘመን በምን መልኩ እንዳሰባሰቡት ያኒ አንዱ ሱረቱል በቀራን ሐፍዞ ከሆነ ሌላኛው ሱረቱን ኒሳን ይዞ ከሆነ ሌላኛው ሱረቱል ሙናፊቁን ይዞ ከሆነ እንዴት አድርገው ጀምዕ እንዳደረጉ እሱንም እናያለን። አሁን እንዳጠብቁ እሺ። ይሄ ነው ጀምዑል ቁርአን የቁርአን አሰባሰብ ፊ ዐህዲ አቢ በክር በአቡበክር ዘመንና ወዑስማን ረዲየላሁ ዐንሁማ በሁለታቸው በዑስማንም ዘመን ማለት ነው። አላህ መልካም ስራቸውን ይወደድላቸውና ማለት ነው። ይሄ እንግዲህ ቁርአንን በተመለከተ ነው። ያኒ አልቁርአኑል ከሪም የሚለው እነዚህም በውስጡ አቅፎ ይዛል። ሁለተኛ ደግሞ ተፍሲር ተከተሉኝ። ተፍሲር ማለት ምንድን ነው የሚለው እናያለን። አንደኛ ማዕነ ተፍሲሪ ሉገተን ወስጢላሐን ተፍሲር ማለት ቋንቋዊ ትርጓሜ ምንድን ነው? የአረቦች ዘይቤያዊ አጠቃቀምስ ምንድን ነው? ሉገተን ማለት ቋንቋዊ ጥሬ ትርጉሙ ምንድን ነው ተፍሲር ማለት? ወስጢላሐን ማለት ደግሞ የአረቦች ዘይቤያዊ አጠቃቀማቸው ምንድን ነው? አገልግሎት ላይ የሚውለው የሆነው አጠቃቀማቸው ምንድን ነው የሚለው እናያለን። እናም ደግሞ ምንድን ነው ወበያኑ ሑክሚ ሑክሙስ ምንድን ነው የሚለውን እናያለን። ወልገረዱ ሚኑ ያኒ እንደዚህም ደግሞ ዓላማውና የተፈለገውስ ምንድን ነው? ግልጽ ነው አይደለ? ሉገተን ወስጢላሐን ተደርጎ ሲፈሰርና ወበያኑ ሑክሚ ሑክሙስ ምንድን ነው የሚሆነው? ግልጽ ነው አይደለ? ምን በሚሆንበት ሰዓት በሉጋ በሚፈሰርበት ሰዓት በስጢላህ በሚፈሰርበት ሰዓት ሑክሙ ምንድን ነው? ወልገረዱ ሚኑ ወደ ሉጋና ወደ ስጢላህ አስገብቶ መፈሰሩስ የተፈለገበት ዓላማው ምንድን ነው? ይህንንም እናያለን። ግልጽ ነው አይደለ? ይሄ ነው የሚለው እናያለን። ወይም ደግሞ ለንትን ታረጉታላችሁ ማዕነ ተፍሲሪ የተፍሲርን ትርጉም እናያለን። ሉገተን ወስጢላሐን ቋንቋዊ ትርጓሜውንና የአረቦች ዘይቤያዊ አጠቃቀም እናያለን። ወበያኑ ሑክሚ እንደዚህም ደግሞ ቁርአን ተፍሲር መማሩ ፈርደል ዐይን ነው ፈርደል ኪፋያ ነው? ሑክሙን እናያለን። ግልጽ ነው አይደል? መማሩ ግዴታ ነው ወይንስ በእያንዳንዱ ሰው ላይ ነው ግዴታ የሚሆነው? ነው ሰው ከፊል ሰዎች ከቀሩ ሌሎች ይብቃቁበታል። ወልገረዱ ሚኑ ተፍሲር ስንቀራ ዓላማው ምንድን ነው? ወዴት እየሄድክ ነው ዛሬ? ተፍሲር ልቀራ ዓላማ ምንድን ነው ይነገራል ውስጥ። ግልጽ ነው አይደል? ይሄም እናያለን። ተፍሲር በመቅራታችን ተፍሲርን ስንቀራ የምንቀራው ምንን ዓላማ ስንቀር ነው? ይሄ ይነገራል። ሁለተኛ አልዋጅቡ ዐለል ሙስሊም በአንድ ሙስሊም ላይ ግዴታ የሚሆንበት ምንድን ነው የሚለው እናያለን። ፊ ተፍሲሪል ቁርአን የቁርአን ተፍሲር ላይ እምነቱ ወይም ደግሞ በሱ ላይ ያለበት ግዴታ ምንድን ነው የሚለውን እናያለን።
ባወቀው ነገር መስራት አለበት ነው ወይስ አለ መስራት ነው ያለበት የሚለውን ማየት ማለት ነው። አልዋጅቡ ዐለ አልሙስሊሚ በአንድ ሙስሊም ላይ ያለበትን ግዴታ ፊ ተፍሲር አልቁርአን በቁርአን ተፍሲር ላይ ያለበትን ግዴታ እንመለከታለን። መስራት አለበት ወይስ መተው ነው ያለበት የሚለውን ይሄንን ተመለከትን አይደል? ተፍሲርን አሁን ደግሞ ሌላ ርዕስ ነው። ምንድነው እሱም ሶስተኛው ሁለተኛው አንደኛ አልቁርአኑል ከሪም ተመለከትን በውስጡ የያዘው። ሁለተኛ ተፍሲርን ተመለከትን በውስጡ የያዘው። ሶስተኛ ደግሞ አልመርጅዑ ፊ ተፍሲር ኢላ ማ ያቲ አልመርጅዑ መመለሻችን ምንድነው? ፊ ተፍሲር ተፍሲር ላይ ወከዛሊከ መመለሻችንን በተመለከተ እናያለን። ኢላ ማ ያቲ ወደፊት ወደሚቀጥለው ማለት ነው። ወደፊት ወደሚቀጥለው አልመርጅዑ ፊ ተፍሲር ተፍሲር ላይ መመለሻችንን በተመለከተ እናያለን። ኢላ ማ ያቲ ወደፊት ወደሚቀጥለው አንደኛ ከላሙላሂ ተዓላ የልዑሉ ጌታችን ንግግር የአላህ ንግግር ቢሐይሱ ዩፈሰሩ አልቁርአኑ ቢልቁርአን ቁርአን በቁርአን ነው መጀመሪያ የሚፈሰረው። መጀመሪያ ቁርአን በቁርአን ነው የሚፈሰረው። ቁርአን በቁርአን የማይፈሰር ከሆነ ቁርአን በሐዲስ ይፈሰራል። ቁርአን በሐዲስ የማይፈሰር ከሆነ ቁርአን ቢከላሚ ሰሃባ ይመጣል፣ ደረጃውን ጠብቆ ማለት ነው። በመጀመሪያ ደረጃ ግን በምንድን ነው የሚፈሰረው? ቁርአን በቁርአን። የሆነ ቦታ ላይ እንደዚህም ደግሞ ምንድነው ማለት ነው ያኒ ሰላት ስገዱ የሚል ነገር የመጣበት አለ አይደል? ሌላ ቦታ ላይ ደግሞ አቂሚ ሰላተ ሊዱሉኪ ሸምስ ፀሐይ እንደዚህ ሰዓቱ የተነገረበት አለ። ቁርአን በቁርአን ይፈሰራል። ይሄ ነው ማለት ነው። እሺ ከላሙላሂ ተዓላ የአላህ ስብሓነሁ ወተዓላ ንግግር እንደዚህም ደግሞ ቢሐይሱ ይፈሰሩ አልቁርአኑ ቢልቁርአን ቁርአን በቁርአን ምንድነው ማለት ነው መፈሰር ነው ያለበት በመጀመሪያ ደረጃ ማለት ነው። አሊፍ የሚለው ይሄ ነው። ሁለተኛው ደግሞ ሱነቱ ረሱል ሰለላሁ ዐለይሂ ወሰለም የነብዩ ዐለይሂ ሰላቱ ወሰላም ንግግር ነው። የመጀመሪያው ከላሙላህ የሚለውን ራሱ መልስ ነው የምታደርጉት። አልመርጅዑ ፊ ተፍሲር ተፍሲር ላይ የምንመለሰው ወዴት ነው? ኢላ ማ ያቲ ወደፊት ነው ወደሚመጣው ነው የምንመለሰው ተባለ። ወደ ምንድን ነው የምንመለሰው? ኢላ ማ ያቲ አይ ኢላ ከላሚላህ ወደዛ ማያያዝ እንችላለን። ወደ አላህ ንግግር እንመለሳለን። ወደ አላህ ንግግር መመለስ ማለቱም ማለት ነው ቢሐይሱ ዩፈሰሩ አልቁርአኑ ቢልቁርአን ቁርአን በቁርአን ይፈሰርን ይመስል ግልጽ ነው አይደል? ወደ አላህ ንግግር መመለስ ማለት ይሄ ነው። ቁርአን በቁርአን ይፈሰርን ይመስል። ሁለተኛ ሱነቱ ረሱል ሰለላሁ ዐለይሂ ወሰለም ኢላ ሱነቲ ረሱል ሰለላሁ ዐለይሂ ወሰለም ወደ ማን እንመለሳለን? ወደ ነብዩ ዐለይሂ ሰላቱ ወሰላም ሐዲስ እንመለሳለን። ለምን? ሊአነሁ ምክንያቱም ነብዩ ዐለይሂ ሰላቱ ወሰላም ሙበሊጉን ዐኒላሂ ተዓላ ከልዑሉ ጌታችን ይዘው አድራሽ ናቸው። ስለዚህ እንደ ነብዩ ዐለይሂ ሰላቱ ወሰላም ቁርአንን የሚረዳ የለም። በሳቸው ሱና ይፈሰራል ማለት ነው። ሙበሊጉን አድራሽ ናቸው ዐኒላሂ ተዓላ ከልዑሉ ጌታችን ከአላህ ይዘው አድራሽ ናቸው። አድራሽ ከሆኑ ደግሞ የአላህን ፍላጎት የሚረዱ ለመሆናቸው ግልጽ ነው። ወሁወ ነቢዩ ዐለይሂ ሰላቱ ወሰላም አዕለሙ ናሲ ከሰዎች ሁሉ ጠንቅቀው ያውቃሉ ቢሙራዲላሂ ተዓላ የልዑሉ ጌታችንን ፍላጎት ከኔና ካንተ በላይ እሳቸው ያውቃሉ ማለት ነው። አላህ እንደዚህ ሲል የፈለገበት ይሄ ነው ለማለት ነቢዩ ዐለይሂ ሰላቱ ወሰላም አዕለም ናቸው። አዕለሙ ናሲ ምንድን ናቸው? ከሰዎች ሁሉ አዋቂ ናቸው፣ ጠንቅቀው የሚያውቁ ናቸው። ቢሙራዲላህ የአላህን ፍላጎት ጠንቅቀው የሚያውቁ ናቸው። ለምን? ምን ስለሆኑ? ሊአነሁ ሙበሊግ አድራሽ ስለሆኑ ማለት ነው። የአላህ መላክተኛ ስለሆኑ ማለት ነው። ፊ ኪታቢላህ በአላህ ስብሓነሁ ወተዓላ ንግግር ላይ የተነገረው የሆነውን ንግግር የአላህን ፍላጎት በመረዳት ደረጃ ከሰዎች ሁሉ በላጭ ናቸው። ጂም ደግሞ ከላሙ ሰሓባ የሰሓቦች ንግግር ነው። አሁንም ኢላ ከላሚ ሰሓባ ወደ ሰሓቦች ንግግር እንመለሳለን። ላስየማ በተለይ ዘውል ዒልሚ ሚንሁም ከነሱ የእውቀት ባለቤቶች ወደ ሆኑት ወደ እነሱ እንመለሳለን። ከማ ፈሰረሁ ዓሊይ ብን አቢ ጣሊብ ከማ ፈሰረሁ ብኑ ዓባስ ከማ ፈሰረሁ ሰዒድ ብን ጁበይር ከማ ፈሰረሁ ዓብዱላህ ብን መስዑድ እያል ያኔ ወደ እነማን እንመለሳለን? ወደ ሰሓቦች ማለት ነው። ከላሙ ሰሓባ የሰሓቦች ንግግር ሙፈሲር ይሆናል። ረዲየላሁ አንሁም አላህ መልካም ስራቸውን ወደላቸውና ላስየማ በተለይ ዘውል ዒልሚ ሚንሁም ከነሱ የእውቀት ባለቤቶች የሆኑት ማለት ነው። ይሄ ነው። እንደዚሁም ደግሞ ዘውል ዒልሚ ሚንሁም ከነሱ የእውቀት ባለቤቶች የሆኑትና ወልዒናየቱ ቢተፍሲር በተፍሲር ላይ ትኩረት ባደረጉት ሰሓቦች በእነሱ ላይ እንመለሳለን ማለት ነው። ይህን ያለው ወደ እነሱ እንመለሳለን። ወልዒናያ ቢተፍሲር በምን ላይ ማለት ነው? በተፍሲር ላይ ትኩረት ያደረጉ ከብኒ ዓባስ ወዓብድላህ ብን መስዑድ ወዓሊ ብን አቢ ጣሊብ። አሁን አሊ ብን አቢ ጣሊብ ወደፊት ይመጣሉ። የሚገርሙ ሙፈሲር ናቸው። ሰሉኒ ወሰሉኒ ሱመ ሰሉኒ አን ኪታቢላህ ይላሉ። ወደፊት ስለ አላህ ስብሓነሁ ወተዓላ ንግግር ጠይቁኝ፣ አሁንም ጠይቁኝ፣ አረ ጠይቁኝ፣ የፈለጋችሁትን ጠይቁ። ማሚን አያ አንዲት ማንቀጽ የለችም የገባች ብትሆን እንጂ ብለው ይናገራሉ። በቃ በሙሉ ልብ ማለት ነው። ማን? አሊ ብን አቢ ጣሊብ። እነሱ አሉ ትኩረት ያደረጉ ማለት ነው። እንመጣበታለን ወደፊት። ስለዚህ ወልዒናያ ቢተፍሲር በተፍሲር ላይ ምን ያደረጉ ማለት ነው? ትኩረት ወዳደረጉት ወደ እነሱ በእነሱ ይፈሰራል። ሊአነ ልቁርአነ ለምንድን ነው በእነሱ እንዲፈሰር የተደረገው? ምክንያቱ ይሄ ነው። ተዕሊልያ ትባላለች ይቺ። ሊአነ ልቁርአነ ምክንያቱም ቁርአን ነዘለ ቢሉገቲም
በቋንቋቸው ነው ያወረደው። እኛ ብንሆን አሁን እነሱ የተናገሩትን እንደገና አስተርጉመን እነሱ የፈሰሩት ራሱ ሊጠራን ይችላል። እነሱ ግን በቋንቋቸው ነው የወረደው። ስለዚህ ለመረዳት ቅርብ ናቸው እነሱ ማለት ነው። ሊአነ القرآن ምክንያቱም ቁርአን ነዘለ ቢሉገቲሂም በቋንቋቸው ነው የወረደው። ወፊ ዐስሪሂም ሲደመር ደግሞ በዘመናቸው ነው የወረደው። እኔ እናንተ ብንሆንስ በዘመንም አንገናኝም በቋንቋም አንገናኝም ማለት ነው። ለዛ ወደ እነሱ እንመለሳለን። ዳል ከላሙ ኪባሪ ታቢዒን ኢላ ከላሚ ኪባሪ ታቢዒን ወደ ታላላቅ ታቢዒዮች ደግሞ እንቀጥላለን። ከነማን በመቀጠል ከሰሃቦች በመቀጠል ማለት ነው። ከቀታዳ ኢብኑ ደዓማ ወከዛሊከ ወሙጃሂድ ወኢክሪማ እያልን ማለት ነው። የአብዱላህ ብኑ አባስ የሰሃቦች ተማሪዎች አሉ። ወደ እነሱ እንመለሳለን ማለት ነው። ቀታዳ ኢብኑ ደዓማ ወደፊት ይመጣል። አይነ አማ ነው አዕመል በሰር ግን የሚገርም የቁርአን ሙፈሲር ነው። ግልጽ ነው አይደለ? ይህን ያለው ፈኢነሃ ላ ተዕመል አብሳሩ ወላኪን ተዕመል ቁሉቡ ለቲ ፊ ሱዱር ይመጣልናል ወደፊት። ስለዚህ ወደ እነማን ተባባል? ከላሙ ኪባሪ ታቢዒን የታላላቅ ታቢዒዮች ንግግር ወደ እነሱ እንመለሳለን። አለዚነ እነዛ ታቢዒዮች ኢዕተነው ትኩረት ያደረጉ የሆኑ ቢአኽዚ ተፍሲሪ ተፍሲርን በመያዝ አን ሰሓበቲ ረዲየላሁ ዐንሁ ከሰሃቦች ተፍሲርን አላህ መልካም ስራቸውን ይወደድላቸውና ከሰሃቦች ተፍሲርን በመያዝ ትኩረት ካደረጉ ከሆኑ ታላላቅ ታቢዒዮች ከነሱ ምን እንይዛለን? ያኒ ተፍሲር እንይዛለን፣ ወደ እነሱ እንመለሳለን። ይህንን በውስጡ አቅፎ አጭቆ የያዘ ነው ማለት ነው። ሀ ደግሞ የምንመለስበት ነገር ምንድን ነው? ማ ተቅተዲሂል ከሊማቱ ቃላቶቹ ወደሚያስፈርዱትም እንመለሳለን። ቃላቱ አገባቡን ተመልክተን ማለት ነው። ግልጽ ነው አይደል? ይሄ ሁሉ ከሌለ ወደ ቃላቶቹ ማ ተቅተዲሂል ከሊማቱ ያኒ ቃላቷ ወደምታስፈርደው ማለት ነው። ሚነል መዓኒ ሸርዕያ ሸርዓዊ ከሆኑ ትርጉሞች፣ አው ሉገውያ ሸርዓዊ ማለት የስጢላሃዊ ከሆኑ ትርጉሞች፣ አው ሉገውያ ወይም ደግሞ ከምን ማለት ነው ከቋንቋዊ ትርጉሞች ቃላቶች ወደሚያስፈርዱት እንመለሳለን። ሐሰበ ሲያቂ እንዳመጣጡ እንዳገባቡ አይተን ማለት ነው። ግልጽ ነው አይደል? ወደዛም እንሄድበት አጋጣሚ አለ። ለምሳሌ ይመጣልናል ወደፊት ስለ ነብዩ አለይሂ ሰላቱ ወሰላም እየተናገረ ከሆነ ወደፊት ያለውንም ለነብዩ እንፈስራለን። ለምን አገባቡ ተመልክተን እንላለን ማለት ነው። ስለዚህ ነው ማ ተቅተዲሂል ከሊማቱ ቃላቶቹ ወደሚያስፈርዱት እንመለሳለን። ሚነል መዓኒ ሸርዕየቲ ከስጢላሃዊ ትርጉሞች ከሸርዓዊ ትርጉሞች፣ አው ሉገውያ ወይም ደግሞ ከቋንቋዊ ትርጉሞች፣ ሐሰበ ሲያቂ እንደምኑ ማለት ነው እንዳመጣጡ ተመልክተን እንዳገባቡ አይተን። ፈኢዛ እኽተለፈ ሸርዕዩ ወሉገውዩ ግን ሁለቱ በሚመጡበት ሰዓት ማለት ነው ቋንቋዊ ትርጓሜውና ሸርዓዊ ትርጓሜው ከተለያየ ኡኺዘ ቢልመዕነ ሸርዕይ ሸርዓዊ ትርጉም ይያዛል። ኢላ ቢደሊልን ዩረጅሑ ሉገውያ ሉገውዩን ቋንቋዊ ትርጓሜውን ምን የሚል ማስረጃ እስካልመጣ ድረስ ማለት ነው ያኔ የሚያንበረድድ የሚያሸንፍ እስካልመጣ ድረስ ሁለቶቹ ከመጡ ቅድሚያ የምንሰጠው ለየት ነው። ለምሳሌ ቁርአን የሚለው አልቁርአኑ ሉገተን ቋንቋዊ ትርጓሜው ይሄ ነው ተብሎ ተነገረ። ወስጢላሃን እስጢላሃዊ ትርጓሜው ደግሞ ይሄ ነው ተባለ። የዛን ጊዜ ቅድሚያ የምንሰጠው የትኛውን ነው? የስጢላሁን ትርጉም ነው። ነገር ግን ሉገውዩን የሚያስጠቅም ሉገውዩን እንድንጠቀም የሚያደርግ መረጃ ከመጣ የዛኔ የሉገውዩን እንይዛለን ማለት ነው። አሁን ዝም ብላችሁ ትርጉሙን ያዙት። ወደፊት በምሳሌ ሲመጣ ይገባናል። ግልጽ ነው። እያንዳንዱ በእንትን ስለሚመጣ በዝርዝር ስለሚመጣ ማለት ነው። ይኸው ያዙት። ምንድን ነው ያሉት ማለት ነው? ያኒ ፈኢዛ እኽተለፈ ሸርዕዩ ወሉገውዩ ቋንቋዊ ትርጓሜና ወከዛሊከ ሸርዓዊ ትርጓሜው ከተጋጨ ኡኺዘ ቢልመዕነ ሸርዕይ ሸርዓዊ ትርጓሜው ይያዛል። ኢላ ቢደሊልን በማስረጃ ቢሆን እንጂ ዩረጅሑ ሉገውየ ሉገውዩን ምን የሚል ማለት ነው። ወከዛሊከ እንደዚህም ኢላ ቢደሊልን በምን እንጂ ማለት ነው ያኒ በማስረጃ እንጂ ማለት ነው። ዩረጅሑ አልሉገውየ ያ ማስረጃ ምኑን የሚያበረታታ ማለት ነው ሉገዊ የሆነውን ትርጉም ያኒ ማስረጃ እስካልመጣ ድረስ የምንቀበለው ሸርዕዩን ነው። ነገር ግን ሉገውዩን የሚደግፍ የሆነ ማስረጃ ከመጣሳ የዛኔ ሉገውዩን እንይዛለን ማለት ነው። ይሄ ነው በምሳሌ ይመጣልናል ተባብለናል። ሶስተኛ ተመልክተናል ያዘነውን አልመርጅዕ ፊ ተፍሲር የሚለውን። አራተኛ ደግሞ አንዋዑል ኢኽቲላፍ የልዩነት አይነቶችን እናያለን። አልዋሪድ ፊ ተፍሲር አልማእሱር ከተገኘ ከሆነው ተፍሲር የመጡ የሆኑ የእኽቲላፍ አይነቶችን የልዩነት አይነቶችን እናያለን። አንዋዑል ኢኽቲላፊ የልዩነት አይነቶችን እናያለን። አልዋሪድ የመጡ የሆኑ የልዩነት አይነቶችን እናያለን። ፊ ተፍሲር አልማእሱር ከተገኘ ከሆነው ተፍሲር የመጡ የሆኑ የልዩነት አይነቶችን እነሱንም በዝርዝር እንመለከታለን። ግልጽ ነው አይደለ? ለምሳሌ ብለውም እንደዚህም ደግሞ ምንድን ነው ማለት ነው ይሄንን አሁን ያኒ የመጡ የሆኑ ልዩነቶች ብለው ወደ 3 አይነት ኺላፍ ያመጣሉ። እሱንም በዝርዝር እናያለን ማለት ነው። አምስተኛ ተርጀመቱል ቁርአን የቁርአንን ትርጉም ወከዛሊከ እንመለከታለን። ታዕሪፉሃ ተርጀማ ማለት ትርጉሙ ምንድን ነው? አንዋዑሃ አይነቶቿስ ምን ናቸው? ሁክሙ ኩሊ ነውዒን የእያንዳንዱ አይነት ሁክሙ ብይኑስ ምንድን ነው የሚለው እናያለን።
ተርጀመቱል ቁርአን የቁርአንን ተርጀማና ትርጉም እንመለከታለን። ተዕሪፉሃ ተርጀማ ማለት ማብራሪያው ምን እንደሆነ፣ አንዋዑሃ አይነቶቹ ምን ምን እንደሚመስሉ፣ ሁክሙ ኩል ነውዕን የእያንዳንዱ አይነት ደግሞ ሁክሙ ምንድን የሚለውን እናያለን። ለምሳሌ 5 ተራጅመ 5 ትርጉሞች አሉ። ሙኽተሰራ ያኒ የህይወት ታሪክ ማለት ነው። አጠር ተደርገው የተዘጋጁ አጠር ተደርገው የተጻፉ ምንድን ማለት ነው። ወከዛሊክ እንደዚህም ደግሞ የህይወት ታሪኮች አሉ። ሊልመሽሁሪነ ቢተፍሲር ተፍሲር ላይ ከፍተኛ ሚና ለተጫወቱና በተፍሲር ላይ ለተጋነኑ ለሆኑ አካላቶች ማለት ነው። 5 ተራጅመ 5 የህይወት ታሪኮች አሉ። ሙኽተሰራ አጠር ተደርገው የተዘጋጁ ሊልመሽሁሪነ ቢተፍሲር በተፍሲር ላይ ታዋቂ ለሆኑ ሙፈሲሮች 5 የሆኑ የህይወት ታሪኮች ይነገራል። 3 የህይወት ታሪኮች ሊሰሃበቲ ለሰሃቦች ነው። ወስነታኒ 2 የህይወት ታሪኮች ደግሞ ሊታቢዒና የታቢዒዮችን እነሱን እንመለከታለን አጠር ባለ መልኩ ማለት ነው። አቅሳሙል ቁርአን የቁርአንንም እንደዚሁም ደግሞ ክፍልፋዮች ማለት ነው። ሚን ሐይሱል ኢህካሙ ወተሻቡ ቁርአን ወደ 2 ይከፈላል። ሙህከም ተብሎ ሙተሻቢህ ተብሎ። ሙህከም ማለት የተጠና ማለት ነው። የተጠና ማለት ማዕናውም ትርጉሙ ያኒ ማዕናውም ለፍዙም ግልጽ የሆነ ሙህከም ይባላል። ሙተሻቢህ ማለት ደግሞ ያኒ ምንድነው ማለት ነው? ለፍዙ ግልጽ ሆኖ ማዕናው ግልጽ ያልሆነ ማለት ነው። ይሄንን እንመለከታለን ማለት ነው። ይሄም ሙህከም ማለት ምንድነው? ሙተሻቢህ ማለት ምንድነው? ወደፊት ይመጣልናል ኢንሻአላህ። ስለዚህ ምንድነው አቅሳሙል ቁርአን የቁርአንን ክፍሎች እናያለን። ሚን ሐይሱል ኢህካሙ ከሙህከምነት አኳያና ወተሻቡሁ ከአሻሚነት አኳያ ያለ የሆነውን ክፍል እንመለከታለን። ከዛ በኋላ ይሄንን ከከፈልን በኋላ ደግሞ መውቂፉ ራሲኺነ ፊል ዒልም እውቀት ላይ ጠለቅ ያሉ የሆኑ ሰዎች አቋማቸው ምን ይመስላል? ግልጽ ነው አይደለ? ወዛኢጊን የጠመሙ የሆኑ አካላቶችስ አቋማቸው ምን ይመስላል? ሚነል ሙተሻቢህ አሻሚ የሆነ የቁርአን አንቀጽ ሲመጣ እነዛ ጠለቅ ያለ እውቀት ያላቸው ምንድነው አቋማቸው? የጠመሙ ሰዎችስ አቋማቸው ምንድነው የሚለውን እናያለን። ግልጽ ነው አይደለ? መውቂፉ الراسخين في العلم እውቀቱ ላይ ጠለቅ ያሉ ሰዎች አቋማቸው ምን ይመስላል? ወዛኢጊን የጠመሙ ሰዎችስ አቋማቸው ምን ይመስላል? ሚነል ሙተሻቢህ ከቁርአን አሻሚ ከሆነው ሙህከም የሆነው መቼም ማንም ሰው ላጣመው ቢለው የሚጣመም አይደለም። ስለዚህ ሹብሃ የሚፈጠረው የቱ ላይ ነው? አሻሚ የሆነው ላይ ነው። የዛን ጊዜ አህለል ዒልሞች ምንድነው አቋማቸው? ወከዛሊከ እነዚህኞቹ የጠመሙትስ ምንድነው አቋማቸው? እንመለከታለን ማለት ነው። ሌላኛው አተሻቡሁ ተሻቡህ ሲባል 2 አይነት ተሻቡህ ነው ያለው። አሻሚ ስንል ሐቂቂዩን ትክክለኛ የሆነ መመሳ እንትን ማለት አለ ያኒ አሻሚነት አለ። ወኒስቢዩን አንጻራዊ አሻሚነት አለ። ባይሆን ትክክለኛ የሆነ አሻሚነት ስንል ለነዛ ለማያውቁት አካላቶች ነው እንጂ አማህሉል ዒልም እነሱ ጋር ምንም አይነት ተሻቡህ የለም። ግልጽ ነው አይደል? ሐቂቂዩን ትክክለኛ የሆነና ወኒስቢዩን አንጻራዊ የሆነ መመሳሰል አሻሚነት አለ እንመለከታለን። ሌላኛው አልሕክመቱ ጥበቡ ምንድን ነው? ፊ ተነውዒል ቁርአን ኢላ ሙህከሚ ወሙተሻቢህ ቁርአን ዘርፈ ብዙ የሆነው ለምንድን ነው? ለምን ሙህከምና ሙተሻቢህ ሆነ? ወይ ለምን ሙህከም ብቻ አልሆነም? ወይም ደግሞ ለምን ሙተሻቢህ ብቻ አልሆነም? አሁንም ይሄንን እንመለከታለን። ሕክማው ምን እንደሚመስል ግልጽ ነው አይደል? አልሕክመቱ ጥበቡ ምንድን ነው? ፊ ተነውዒል ቁርአን ዘርፈ ብዙ ሲደረግ ምንድን ነው ሕክማው? ኢላ ሙህከሚ ወሙተሻቢህ ወደ ሙህከምና ወደ ሙተሻቢህ ምን ሲደረግ ማለት ነው? ያኒ ዘርፈ ብዙ ሲደረግ ምንድን ነው የተፈለገበት የሚለውን ይህንን እንመለከታለን ማለት ነው። ሌላኛው አልቀሰም መሐላን ወይም ደግሞ ሌላኛው ምንድነው? ሙሂሙ ተዓሩድ መቃረን የሚመስል መቃረንን የሚያጠራጥርን ነገር እንመለከታለን። ማለትም የተቃረነ የሚመስል ማለት ነው። ሚነል ቁርአን ከቁርአን ወልጀዋቡ አንሁ ስለሱ የተሰጠውን ምላሽ እናያለን። ወአምሲለቱ ሚን ዛሊከ ከዛም እንደዚህም ደግሞ ከዚህ ከሚያጠራጥሩ ከሆኑ ነገራቶች ምሳሌዎችንም ጨምረን እናያለን ማለት ነው። ሙሂሙ ተዓሩድ ማለትም ማለት ነው መቃረንን መጣረስን የሚያጠራጥር የሆነ ነገር እናያለን። ሚነል ቁርአን ከቁርአን ያኒ ያ ነገር እኮ የሚያጠራጥር አይደለም፣ ግን ጥርጣሬ ያመጣል። ወልጀዋቡ አንሁ የተሰጠበትን ምላሽ እናያለን። ወአምሲለቱ ሚን ዛሊከ ከዛም ደግሞ የተሰጡ የሆኑ ምሳሌዎችን እንመለከታለን። ሌላኛው አልቀሰሙ ቁርአን ውስጥ መሐላ አለ። ለምንድን ነው መሐላ የመጣው? ታሪፉ ማብራሪያው ምንድን ነው? አዳቱ ቀሰም ሲመጣ ደግሞ ያኒ መሳሪያዎቹ ምንድን ናቸው? ታነ የተጠቀመው ዋውነ የተጠቀመው ባእነ የተጠቀመው እነዚህን ፋኢደቱ ጥቅሙስ ምንድነው? መማል ምን አስፈልግ የሚለው እናያለን። አልቀሰሙ መሐላን በተመለከተ ታሪፉ ማብራሪያውን እናያለን። አዳቱ ማለት ደግሞ ምኖችን መሳሪያዎችን ማለት ነው። ያኒ ለምንነት ማለት ነው። ለቀሰምነት ወይም ለመሐላነት የተጠቀማቸው መሳሪያዎች ቃላቶች ምንድናቸው የሚለው እናያለን። ፋኢደቱ ጥቅሙስ ምንድነው የሚለውንም እናያለን። ሌላኛው አልቀሰሱ ታሪክ አለ። ቁርአን አንዱ ከወረደበት ከሆነው ነገር 3 ነገራቶችን ይዘ የመጣው ቁርአን
ምንም በተመለከተ ሑክም ብይንም በተመለከተ ወከዛሊከ እንደዚህም ደግሞ ቀሰስን በተመለከተና እንደዚህም ደግሞ ኸበርን በተመለከተ ነው ይዞ የመጣው እና አልቀሰስ ቀሰስ ማለት ቂሳ ታሪክ ምንድን ነው? ታሪፉሃ ማብራሪያዋ አልገረዱ ሚንሃ ቂሳ ሲነገር ታሪክ ሲነገር ዓላማው ግብአቱ ምንድን ነው? አልሕክመቱ ሚን ተክራሪሃ ደግሞ የሚጠቀስበት አጋጣሚ አለ። ጥበቡ ለምንድን ነው ተደጋግሞ የመጣበት? ወከዛሊከ እንደዚህም ደግሞ ወእክትላፊሃ ፊ ጡል ወልቂሳር በርዝመትና በእጥረት ደረጃ ለምን ተለያየ? ወልእስሉብ ያጠቃቀም ስልቱስ እንዴት ነው የሚለው እናያለን። አልቀሰሱ ታሪክ ታሪፉሃ አንደኛ ታሪክ ማለት ምን ማለት ነው የሚለው እናያለን። አልገረዱ ሚንሃ ሁለተኛ ታሪክ ሲነገር የተፈለገበት ዓላማ ምንድን ነው የሚለው እናያለን። ሶስተኛ አልሕክመቱ ሚን ተክራሪሃ ተደግሞ የተነገረው የነቢዩላህ ሙሳ ታሪክ ሱረቱ ሁድ ላይ ተነግሮ እንደገና ሱረቱ አልአንቢያ ላይ ይነገራል። ከዛ ሱረቱ ልቀሶስ ላይ ይነገራል። ለምን? ይህን እናያለን። ወእክትላፉሃ ልዩነቱ ስለምንድን መጣ? ምን አስፈለገ? ፊጡሊ ወልቂሳር በእርዝመትና በእጥረት ስለ ነቢዩላህ ሙሳ ታሪክ ረዘም ተደርጎ ተነግሯል። ስለ ነቢዩላህ ዒሳ ደግሞ አጠር ተደርጓል። ለምን ያንዱ ረዥም ሆኖ ያንዱ አጭር ሆነ? ይህንንም በተመለከተ እናያለን። ወልኡስሉብ ያጠቃቀም ስልቱስ እንዴት ነው? ያጠቃቀም ስልቱስ እንዴት ነው የሚለውን ይህንን እናያለን። ሌላኛው አልእስራኤልያቱ ያኒ ከበኑ እስራኤሎች የተወሩ ወሬዎችን በተመለከተ እናያለን። የበኑ እስራኤሎችን ወሬ አለቲ እነዛ የበኑ እስራኤሎች ዜናና እነሱ የተናገሩት ንግግር ኡቅሒመት ፊት ተፍሲሪ ተፍሲር ላይ ተማግደው የመጡትን እንመለከታለን። ወመውቂፉ ልዑለማኢ ሚንሃ ከእስራኤልያት ታሪክ የዑለማዎች እንደዚህም አቋማቸው ምን ይመስላል የሚለውንም እናያለን። ግልጽ ነው አይደለ? አልእስራኤልያቱ ማለት የእስራኤሎች ዜና የእስራኤሎች ታሪክ የእነሱ ታሪክ እንዴት ነው? አለቲ እነዛ ታሪኮች ኡቅሒመት ፊት ተፍሲሪ ተፍሲር ላይ ተማግደው የመጡት የሆኑት የእስራኤሎች ታሪክ የእነሱ ታሪክ እንዴት ነው? ወመውቂፉ ልዑለማኢ ሚንሃ የእስራኤሎች የበኑ እስራኤሎች ታሪክ ሲመጣ ደግሞ ዑለማዎች አቋማቸው ምንድን ነው የሚለውንም እናያለን። መጨረሻ አضሚሩ ضሚርን በተመለከተ ተውላጠ ስምን በተመለከተ እናያለን። እነሁ እያለ ወከዛሊከ እንደዚህም ደግሞ ምን እያለ ማለት ነው? እሱ ወይም እነሱ ወይም እሷ እያለ ይመጣል። ይሄ ማለት ምን ማለት ነው? ተውላጠ ስም ታሪፉ አንደኛ ማብራሪያው ምንድን ነው? ضሚር አልፈስል አለ፣ ضሚር ሙተሲል አለ፣ ضሚር ሙንፈሲል አለ። ይሄ ምንድን ነው? መርጅዑ የሚመለሰውስ ማረፊያው ሴት ነው። እሱ ተባለ እሱ የሚለውን የት ላይ እናሳርፈው? ይሄንን እናያለን። አልኢዝሃሩ ፊ መውድዕ ልኢድማር አልኢዝሃሩ አንዳንድ ቦታ ላይ ይፋ የሚደረግበት አለ። ፊ መውድዕ ልኢድማር መደበቅ ያለበት ቦታ ላይ መሰተር ያለበት ቦታ ላይ ይፋ የሚደረግበት አለ። ለምንድን ነው? ኢዝሃር ፊ መቃቢል ኢድማር አሁን ተፍሲር ላይ ሆነ አዝሃረ ፊ መቃቢል ኢድማር እያሉ ይነግሩናል። ኡሱልን ከቀራ ነው ይገባናል። ካልሆነ ግን ምንድን ነው እዚህ የተፈለገበት ነው የምንለው። አልኢዝሃሩ ይፋ ማድረግ ፊ መውድዕ ልኢድማር መሰተር ያለበት ቦታ ላይ መደበቅ ያለበት ቦታ ላይ ይፋ ማድረግ የሚባለውን ነገር እናያለን። ወፋይደቱ ጥቅሙስ ምንድን ነው? ሌላኛው አልኢልቲፋቱ መዟዟር ምን እያለ ማለት ነው? ያ አዩሃ ነቢዩ አንተ ነቢዩ ሆይ ይልና ከዛ ደግሞ እነሱ ይላል፣ ወይም ደግሞ እናንተ እያለ ያናገርና አንተ ይላል። ይህ ምንድን ነው? ግልጽ ነው። ከኺጣብ ወደ ገይባ ከገይባ ወደ ኺጣብ ወይም ደግሞ ከተከሉም ወደ ኺጣብ ከኺጣብ ወደ ተከሉም መሸጋገር ማለት ነው። ግልጽ ነው አይደል? ይሄ እንዴት ነው? መዟዟር ማለት ነው። አልኢልቲፋቱ መዟዟር አንተ እያለ እያናገረ እሱ ይላል፣ ከዛ እሱ እያለ እያናገረ እኔ ይላል። እንደዚህ ላይ ቁርአን ላይ ይጠቀሳል። ምንድን ነው የተፈለገበት እናያለን። ኢልቲፋት ይባላል። ወፋኢደቱ ጥቅሙስ ምንድን ነው የሚለውንም እናያለን። ضمير الفصل ማለት ምን ማለት ነው? ወፋኢደቱ የضمير الفصل ደግሞ ጥቅሙ ምንድን ነው? ኡላኢከ ይለህና ሁሙል ሙፍሊሑን ይልሃል። ኡላኢከ ሁሙል ሙፍሊሑን ከሙብተላና ከኸበር መካከል ሁም የሚለው እየገባ ይመጣል። ምንድን ነው የተፈለገበት? ይህንን እናያለን። አሁን በመጀመሪያ ደረጃ ያኒ ምንም በተመለከተ ማለት ነው። ወከዛሊከ መጀመሪያ ዝርዝር ላይ ወደፊት ተጨምቀው ወይም ደግሞ አጠር ተደርጎ ይቀርባል ካሉት ውስጥ አልቁርአኑል ከሪም የተከበረው ቁርአን ብለው ነበር። እሱን ትንሽ እንመለከታለን። አልቁርአኑል ከሪሙ የተከበረው የሆነው ቁርአን ይህንን በተመለከተ እናያለን። አልቁርአኑ ቁርአን ብሎ ማለት ፊል ሉገቲ ቋንቋዊ ትርጓሜውን ካየን መስደሩ ቀረአ የቅረኡ ቁርአንን ከሚለው ከዛ የተወሰደ የዛ መስደር ነው ማለት ነው። የቀረአ ስርወ ቃል ነው። ቀረአ የቅረኡ ቁርአንን ቢማዕና ተላ ያኒ አነበበ የሚለውን ትርጉም የሚሰጠን ከምን ከተያዘ ተባባል ቀረአ ከሚለው ፊዕል ከተያዘ ማለት ነው። አልቁርአኑ ቁርአን ፊል ሉገቲ ቋንቋዊ ትርጓሜውን ካየን መስደሩ ቀረአ የሚለው ምንድን ነው? ስርወ ቃል ነው። ቢማዕና ተላ እንደዚህም ደግሞ አነበበ የሚለውን ትርጉም ይሰጠናል ማለት ነው። አው ወይም ደግሞ ቢማዕና ጀመዓ ሰበሰበ የሚለንም ትርጉም
ይሰጠናል ማለት ነው። ተቁሉ ቀረአ ቀርአን ቀረአ ቁርአንን ቀረአ የቅረኡ ቀርአን ቀረአ የቅረኡ ቁርአንን ቁርአን ሲሆን ያኒ ተላ አነበበ የሚለውን ይሰጠናል። ቀርአን ሲሆን ደግሞ ጀማዓ ሰበሰበ የሚለውን ይይዝልናል። ሁለቱም በማንበብ